ብዙዎች ተማሪ ዘንድሮ የ2018 የኢንትራንስ ኤግዛም ወይም ደግሞ የዩኒቨርሲቲ መግቢያ ፈተናን በተመለከተ በብዙ ተማሪዎች መካከል ክርክርን እያነሳ ይገኛል። ይህም ምንድነው የምንፈተነው ከምርጫ በፊት ነው ወይስ ደግሞ ከምርጫ በኋላ በሚል ብዙ ተማሪዎች ከዚህ አንግል ከተነሱበት በተለያየ አንግሎች በማየት ጥናታቸውንም እያደረጉ ይገኛሉ። ይሄም ምንድነው በጣም የተሳሳተ ነገር ነው እና በተጨማሪም ደግሞ ብዙዎች ተማሪ በዚህ ሰዓት ላይ ጥናት እንዳልጀመሩና ያጠኑ ተማሪዎችም ደግሞ የሚፈተኑበትን መንገድ ማለትም በኦንላይን ነው የምንፈተነው ወይስ ደግሞ በኦፍላይን ወይም ደግሞ በወረቀት ነው የምንፈተነው በሚለው ጉዳይ ላይ እና እኛ ያለነው ገጠር አካባቢ ስለሆነ ኤግዛም የምንፈተነው እንዴት ነው ወደ ዩኒቨርሲቲ ገብተን ነው ወይስ ደግሞ ኦንላይን ነው የምንፈተነው በሚለው በጣም ብዙ ጥያቄዎችን እያቀረቡልኝ ይገኛሉ። በተጨማሪም ደግሞ ኦንላይን ስንፈተን ስህተት ብንሰራስ እንዴት ነው የሚታረመው ወይም ደግሞ ወረቀት ላይ ብንሰራ አጥፍተን መመለስ እንችላለን፣ ነገር ግን ኦንላይን ላይ እንዴት ነው የሚሆነው በሚለው ላይ ብዙዎች ጥያቄ እያነሱ ይገኛሉ ማለት ነው። ስለዚህ ዛሬ እሱን በተመለከተ ክሊር የሆነ መረጃ መሰጣችሁ ይሆናል በእነዚህ ሶስት ጉዳዮች ላይ። ስለዚህ ዛሬ እሱን በተመለከተ ክሊር የሆነ መረጃ መሰጣችሁ ይሆናል ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው እንድታዩት ማለት ነው። እና እንደዚህ አይነት መረጃዎችን ብዙዎች ተማሪ ካለመስማታቸው የተነሳ ስለሆነ ግሬድ 12ን ፌል የሚያደርጉት እንደዚህ አይነት መረጃዎችን ለብዙ ተማሪዎች እንዲደርስ ሼር አድርጉላቸው። ጀስት እናንተ ብቻ እንዳታዩ ሼር አድርጉላቸው ለነሱም ማለት ነው። የክላስ ሪፕሬዘንታቲቭ ከሆናችሁ ደግሞ ለግሩፕ ውስጥ የክላሳችሁ ግሩፖች ውስጥ ሼር ብታደርጉላቸው በዚህ መልኩ መተጋገዝ ትችላላችሁ ማለት ነው። መጀመሪያ ግን ወደ መረጃችን ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉና በዚህ ቻናል የተለያዩ አዳዲስ መረጃዎችን የምታገኙበት ስለሆነ እንደዚህ አይነት ከትምህርት ሚኒስቴር ጋር የተገናኙ መረጃዎችን በአጫጭር ቪዲዮዎች ስለምለቅላችሁ ሌላ ጊዜ እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቷን እንድትነኩ እና ለብዙዎች ተማሪዎች እንዲደርስ ደግሞ ሼር እንድታደርጉላቸው ማለት ነው። ስለዚህ ቀጥታ ወደ መረጃችን ስንገባ የዘንድሮ የ2018 የኢንትራንስ ኤግዛም ወይም የዩኒቨርሲቲ መግቢያ ኤግዛም ፈተናን በተመለከተ ኦንላይን ነው ወይስ ደግሞ በአካል በወረቀት ነው የምንፈተነው? ኦንላይን ስንፈተን እንዴት ነው ስህተቶችን ማረም የምንችለው? እና ፈተና የምንፈተንበት ቀን ደግሞ ከምርጫ በፊት ነው ወይስ በኋላ ነው በሚል ብዙዎች ተማሪዎች ጋራ ክርክር እያነሳ ስለሚገኝ ይህን ጉዳይ ክሊር የሆነ መረጃና በቅርቡ ደግሞ የወጣ መረጃ ስላለ እሱን ማጋራችሁ ይሆናል ማለት ነው። ስለዚህ የመጀመሪያው ስናይ በአካል ነው ወይስ ደግሞ በኦንላይን ነው የምንፈተነው የሚለው ጉዳይ ሲሆን ከዚህ በፊት በአምና 2017 የኢንትራንስ ኤግዛም የተፈተኑ ተማሪዎች ውስጥ ወደ 20 ሺህ የሚሆኑ ተማሪዎች ኦንላይን እንደተፈተኑ ብዙዎች ጋራ ይታወቃል። ያው ብዙዎች ተማሪ ወደ 20 ሺህ አካባቢ የሚሆኑ ተማሪዎች በኦንላይን እንደተፈተኑ ይታወቃል። ስለዚህ በዘንድሮ ዓመትም ደግሞ በመንግስት እንደተለቀቀው እስከ 200 ሺህ የሚሆኑ ተማሪዎች በኦንላይን እንደሚፈተኑ ታውቋል ማለት ነው። ነገር ግን ይሄ አንዳንድ የገጠራማ አካባቢዎችን እና የኢንተርኔት ኮኔክሽን የሌለባቸው አካባቢዎችን አማካኝ ባረገ መልኩ ስለሆነ ብዙዎች ተማሪ የምትፈተኑት በወረቀት በአካል ይሆናል ማለት ነው። ስለዚህ ብዙዎች ተማሪ በወረቀት ነው ወይስ በኦፍላይን ነው የምንፈተነው የሚለው ጥያቄ በዚሁ ለመመለስ ያክል ብዙዎቻችሁ በወረቀት ነው የምትመልሱት። ኦልሞስት ወደ 80% አካባቢ የምትሆኑት ማለት ነው። ምክንያቱም ባለው የኢንተርኔት ኮኔክሽን አማካኝነት በተጨማሪም ደግሞ ይሄ ሁሉ ተማሪ በሚፈተንበት ጊዜ ይሄኛው የተፈተናችሁት ኤግዛም ሬጂስተር የሚደረግ ወደ ዳታቤዙ ስለማይችል ብዙዎቻችሁ በወረቀት ነው የምትፈተኑት ማለት ነው። ስለዚህ ኦልሞስት ከ200 ሺህ አካባቢ የሚሆኑት ናቸው በግምት ዘንድሮ የኦንላይን ኤግዛም የምትወስዱት ማለት ነው። ሌላኛው ደግሞ ኦንላይን ብንፈተን እንዴት ነው ኤግዛሙን መልሱ ማስተካከል የምንችለው? በተጨማሪም ደግሞ እንዴት ነው ኦንላይን ፈተናው ከኦፍላይኑ ወይም ደግሞ ከወረቀቱ ይለያል ወይ? እኔ ይሄኛውን ነው የምፈልገው ምናምን የሚሉ በጣም ብዙ ጥያቄዎች እየተነሱ ይገኛሉ። ይሄ ምንድነው? ይሄ ብዙ በዚህ ሰዓት ላይ ሊያስደነቃቸው አይገባም። እንደውም የኦንላይኑ ሆነ የወረቀት ኤግዛሙ በጣም ተመሳሳይ ነው፣ የተለየ ነገር የለውም። ኦልሞስት በወረቀት የምትፈተኑትና በኦንላይን የምትፈተኑት ሴም ስለሆነ ምንም የተለየ ነገር የለውም። ይሄን ያህል የሚያስጨንቃችሁ ነገር ማለት ነው። ስለዚህ በየትኛው ነው የምፈተነው ምናምን ብላችሁ ይሄኛው ኬር የምትሰጡትና የሆነ ጊዜያችሁን ሊወስድባችሁ የሚገባ ነገር አይደለም። ስለዚህ ከዚህ ነገር እንድትታቀቡ ነው ማለት ነው። እንደውም ኦልሞስት እኔ መክራችሁ ኦንላይን ቢሆን ይሻላል። ለምን የካልኩሌሽን ወረቀት ይሰጣችኋል። ጀስት በቃ ጊዜያችሁን አይወስድም። ይሄ
ፔፐር እየገለጡ መስራት፣ ቼክ ማድረግ፣ ከወረቀቱ ላይ ወደ አንሰር ሺቱ መጻፍ ምናምን አይከብዳችሁም እና የኦንላይኑ እንደውም ፕሪፈብል ነው ለእናንተ ካገኛችሁ። ነገር ግን ኦንላይኑ ፈተነው ምናምን ብላችሁ ራሳችሁን ማጨናነቅ አይጠበቅባችሁም ማለት ነው። ሌላኛው መረጃና ብዙዎቻችሁ ስትጠብቁት የነበረው መረጃ ይሄ የኢንትራንስ ኤግዛም መቼ ነው የምንፈተነው የሚለው ሲሆን ብዙዎች ተማሪዎች ጋር ያላወቁት አንድ ነገር ቢኖር የኢንትራንስ ኤግዛም የሚፈተነውና የትምህርት ካላንደራችሁን በተመለከተ መንግስት ለአመቱ በመግቢያ ላይ የሚሰጠው አንድ ካላንደር አለ። ይህም ካላንደር ምንድነው? በአመት ውስጥ የመንግስት ዩኒቨርሲቲዎችም ሆኑ ሃይስኩሎች ማድረግ ያለባቸውን በሚል የሚሰጣቸው ካላንደሮች አሉ። በዛ ካላንደር አማካኝነት ስለሆነ ብዙዎች ትምህርት ቤትና ብዙዎች ዩኒቨርሲቲዎች የሚመሩት እሱን ካለማየታቸው የተነሳ ነው ብዙዎች ተማሪ እንደዚህ አይነት ክርክርን በዚህ ሰዓት የሚያነሱትና የካላንደሩን በምናይበት መልኩ የዘንድሮ የኢንትራንስ ኤግዛም ፈተና የሚሆነው ከሰኔ 22 እስከ ሐምሌ 10 እንደሆነ ከዚህ በፊት በካላንደሩ ላይ ተገልጿል። ነገር ግን አንዳንድ ከነባራዊ ሁኔታና ከምርጫን በተመለከተ ሊቀየር ይችላል፣ ፕሮባቢሊቲ ይኖራል። ነገር ግን እስካሁን ምንም አይነት አዲስ መረጃ የለም። ስለዚህ በተመሳሳይ በካላንደሩ ቀን እንደሆነ ተነግሯል ማለት ነው። ያው እንደምታውቁት ምርጫ ኤግዛክት ቀኑ ተለቋል። ምርጫ አሁን ላይና ከተፈጸመ በኋላ በእርግጠኝነት እንደሚሆን እኔም ልነግራችሁ እችላለሁ። በተጨማሪም ደግሞ የተሰጣችሁ ካላንደር ከምርጫ በኋላ እንደሆነ ያሳያል። ምርጫ ኦልሞስት ፕሮባብሊ ከግንቦት 30 እና 29 አካባቢ ጀምሮ ስለሚሆን ያው ምርጫ በአንድ ቀን የሚያልቅ ነገር ስላልሆነ ይሄኛውን ይመስላል ማለት ነው። ስለዚህ የምትፈተኑት እናንተ ቀኑ ኤግዛክት ዴውን ባልነግራችሁም ነገር ግን ከምርጫ በኋላ ከአንድ ወር በኋላ ይሁን ከተባለ ኦልሞስት ከሐምሌ ጀምሮ ፈተና የምትፈተኑ ይሆናል። ነገር ግን ከምርጫ በፊት ይሁን ምርጫው ጋራ በተያያዘ ተማሪዎች ወጥተው መግባት አይችሉም፣ ብዙ የጸጥታ ችግር ሊኖር ይችላል በሚል ኮንሲደር የሚያደርጉላችሁ ከሆነ ነገር ግን ኦልሞስት ከግንቦት መጀመሪያዎቹ ላይ ኦልሞስት ከግንቦት 15 ወይ 20 ጀምሮ የምትፈተኑ ይሆናል። ነገር ግን ለእናንተም ጊዜያችሁን በስርዓት እንድትጠቀሙና አይ ቲንክ ለሁሉም ሴፍ የሚሆነው ኦፖርቹኒቲ ከኢንትራንስ ኤግዛም ከሐምሌ መጀመሪያዎቹ ላይ ይሆናል ማለት ነው ብዬ አስባለሁ እኔ። ነገር ግን በተሰጠው ካላንደር የሚመሩ ከሆነ ኦልሞስት የኢንትራንስ ኤግዛም ሰኔ መጨረሻዎቹ ከ22 እስከ ሐምሌ 10 ድረስ ይሆናል ማለት ነው። ስለዚህ ይህንን በማወቅ ከወዲሁ እንግዲህ ዝግጅት እንድታደርጉ ብዙዎች ተማሪ መቼ ነው የምንፈተነው በማለት ይሄም ክረምት ነው ወይስ ደግሞ ከምርጫ በፊት ነው በማለት እሱ ላይ ቤዝድ መሆን ጥናት እያጠኑ ስለሆነ እሱ ላይ ቤዝድ ሳትሆኑ በራሳችሁ ጥናታችሁን ካሁኑ መጀመር እንዳለባችሁ ልነግራችሁ ፈልጋለሁ ማለት ነው። ይሄ ምንድነው ጊዜ ላይ ዲፔንድ ሆናችሁ የምታጠኑ ከሆነ ማለትም ቀኑ ከክረምት በኋላ ነው የሚሆነው ብላችሁ ቤዝድ ሆናችሁ የምታጠኑ ከሆነ አይታወቅም፣ ከዛ በፊትም ሊሆን ይችላል። ምክንያቱም ብዙዎቻችሁ ክርክር እያነሳችሁ ስለሆነ ኢንትራንስ ኤግዛም መፈተናችሁ ስለማይቀር ግዴታ መፈተናችሁ አይቀርም። ስለዚህ ማጥናታችሁ ግዴታ ስለሆነ አጥኑ። እናንተ ጊዜው መቼ የሚሆን መቼ ማጥናት ይኖርባችኋል ማለት ነው። ስለዚህ ካሁኑ ይህንን በማወቅ ጥናት እንድትጀምሩ ማለት ነው። በተጨማሪም ደግሞ እስካሁን ድረስ ጥናት ያልጀመራችሁና ጊዜው ገና ነው በማለት ጊዜያችሁን እየፈጃችሁ ላላችሁ ተማሪዎች ካሁኑ ይሄ እንግዲህ ተርኒንግ ፖይንት ሊሆናችሁ ይገባል። ምክንያቱም ካሁኑ ካላነበባችሁ ኦልሞስት አሁን ጥር አጋማሾች ላይ ነን። ኦልሞስት ይሄ ወርም ሊያልቅ ስለሆነ ቀጣይ የካቲት ነው፣ 2 ወር ወይ 3 ወር አልቀርም በካላንደሩ መሰረት ማለት ነው። ስለዚህ ይህንን በማወቅ ከወዲሁ ጥናት እንድትጀምሩ ማለት ነው። ያው የጥናታችሁ ዋናኛው ግብ ደግሞ ማለፍ ስለሆነ ፈተና መፈተን ስለሆነ ደግሞ የኢንትራንስ ኤግዛምን የተለያዩ አመቶችን የምትፈተኑትን ወደኋላ ተመልሳችሁ የምትሰሩበትን የተለያዩ የኢንትራንስ ኤግዛሞችን እንዲለቀቅላችሁ የምትፈልጉ ከሆነና የተለያየ ቲቶሮችን ደግሞ ማትስ ላይ ስፔሻሊ ማትስ ላይ እንዴት ማለፍ እንደሚቻል በተጨማሪም ደግሞ የተለያዩ አመት ጥያቄዎችን ወደ ኋላ ተመልሰን እንሰራላችሁ የምትፈልጉ ከሆነ ኮመንት ላይ አሳውቁኝ ማለት ነው። ስለዚህ ይህ መረጃ ለብዙዎች ተማሪ እንድታደርሱ እላለሁ ማለት ነው። እኔ ካሁኑኑ በጊዜ እንድትዘጋጁ ኦልሞስት እናንተ የምታነቡበት ጊዜ ራሱ የለም። ምክንያቱም የምትወስዱ ከሰኞ እስከ ቅዳሜ ስለሆነ ክላሳችሁ ኦልሞስት ፍሪ ታይም አታገኙም። ባገኛችሁበት ፍሪ ታይም
በማታም ቢሆን እንድታነቡ ሰጀስት አደርጋችኋለሁ። በኋላ የምትቆጩበትን እንዳይሆን ማለት ነው። ምክንያቱም ከዛ በኋላ ተቆጭታችሁ ሬሚዲያል ድጋሚ ከምትገቡ በተጨማሪም ደግሞ ኢቭን ሬሚዲያል የማይመጣላችሁ ልጆች ስላላችሁ አንዳንዶቻችሁ ከወዲሁ ይህንን በማወቅ ጥናት እንድታጠኑና ይሄ ተርኒንግ ፖይንታችሁ ቢሆን ብዬ አስባለሁ ማለት ነው። ስለዚህ ከወዲሁ ጥናት እንድጀምሩ ምንም አይነት ጥያቄ ካላችሁና አዲስ መረጃ የሚወጣውን ለማወቅ ደግሞ ቴሌግራም ቻናላችንን ተቀላቀሉ። ማንኛውም አይነት ጥያቄ ካላችሁ በፈተና ላይም በተመለከተ ወይም ደግሞ ይህን ኢንትራንስ ኤግዛም ለማለፍ ምን ማድረግ አለብኝ ከማጥናት ባሻገር የሚለውን በተመለከተ ኤግዛም አሰራርን በተመለከተ የምትፈልጉት ማንኛውም አይነት መረጃ ካለ አሳውቁኝ፣ ሪፕሌይ ማድረግላችሁ ይሆናል ማለት ነው። ስለዚህ ያው ተዘጋጁ ለማለት ነው ያክለው። ይሄን ይመስል ነበረ። ስለዚህ ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ፣ ቤተሰብ የሆናችሁ ደግሞ ቪዲዮ ላይክ በማድረግ እና ለሌሎች ተማሪዎች ሼር እንድታደርጉ፣ ይህን ቪዲዮዎች ለግሩፕ ሪፕሬዘንታቲቭ ከሆናችሁ የክላስ ሪፕሬዘንታቲቭ ከሆናችሁ ለግሩፓችሁ ወይም ደግሞ ለትምህርት ቤት ግሩፖች ላይ ሼር እንድታደርጉና ሼር እንድትደራረጉ ማለት ነው። የዛሬው መረጃችን ይህን ይመስል ነበር። እንደዚህ አይነት መረጃዎችን ፈጣንና ታማኝ የሆኑ መረጃዎችን የምታገኙበት ቻናል ስለሆነ ሰብስክራይብ እንድታደርጉ ቤተሰብ እንድትሆኑ ላሉ ማለት ነው። ይመቻችሁ።